ሰላም ጤና ይስጥልኝ እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ከዛሬ ጀምሮ ዳይቨርሲቲ ቪዛ ሞላችሁ ሰዎች ውጤት ዛሬ ተለቋል። እንግዲህ እንዴት ገብታችሁ ውጤቱን ቼክ እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። ተከታተሉ። በቅድሚያ እንግዲህ ጉግል ላይ ትሄዱና dvprogram.state.gov 2026 ብላችሁ ሰርች ታደርጋላችሁ። ሰርች ስታደርጉ አይነት ሊንክ ይመጣላችኋል። ደን እችን የመጀመሪያ ሊንክ ትጫኑና ደብል ክሊክ አድርጋችሁ ወደዚህ ፔጅ ሪዳይሬክት ካደረጋችሁ በኋላ ቼክ ስታተስ የሚለውን አንድ ጊዜ ክሊክ ታደርጋላችሁ። ቺማን ቼክ ክሊክ ካደረጋችሁ በኋላ ወደዚህኛው ፔጅ ሪዳይሬክት ያደርጋችኋል። ደን እዚህ ኮንቲኒው ትሏታላችሁ። ኮንቲኒው ትላላችሁ እዚህ ጋር። ቀጣይ እንግዲህ ወደዚህ ፔጅ ነው ይዟችሁ የሚመጣው። እዚህ ፔጅ ላይ ነው እንግዲህ አስፈላጊውን ኢንፎርሜሽን በማስገባት ዳይቨርሲቲ ቪዛ መመረጥ እና አለመመረጣችሁን ቼክ የምታደርጉት ማለት ነው። ስታተሳችሁን ቼክ የምታደርጉት ቦታ እዚህ ጋር ነው ማለት ነው። እንግዲህ 4 ስቴፖች አሉ ቼክ የምታደርጉበት ቦታ ላይ። የመጀመሪያው ኮንፊርሜሽን ነምበር የምታስገቡበት ቦታ ነው። እዚህ ጋር ኮንፊርሜሽን ነምበር ታስገባላችሁ። ግን ሁለተኛ ላይ ደግሞ የላስት ፋሚሊ ኔም የምታስገቡበት ቦታ ነው። የአያት ስም የምታስገቡበት ቦታ ነው። አያት ስም ነው የምታስገቡት እዚህ ጋር። ሶስተኛ ላይ ደግሞ የተወለዳችሁበትን ዓመተ ምህረታችሁን እዚህ ጋር ነው የምታስገቡት። ዓመተ ምህረቱን ብቻ ነው የምታስገቡት። ግን መጨረሻ ላይ እችኛዋን ኮርኖ ዲስፕሌይ እዚህ ጋር የምታስገቡት እና እዚህ ጋር አስገብታችሁ ሰሚት ትሉታላችሁ ማለት ነው። አሁን ለምሳሌ እስኪ ቀን ላይ እጅግ በጣም እያስቸገረ ነበረ ለመሞከር በጣም እያስቸገረ ነበር እና አስገብተን ቼክ እናድርግ እስኪ። በዚህ መሰረት ሰብሚት ትሉታላችሁ ማለት ነው። እንደምታዩት እንግዲህ ፋይናሊ የራሴን አስገብቼ ውጤቴን እዚህ ጋር ዲስፕሌይ አድርጎልኛል ማለት ነው። ቤዝድ ኦን ዘ ኢንፎርሜሽን ፕሮቫይደድ ዘ ኢንተሪ ሃዝ ናት ቢን ሴሌክትድ ይላል። ስለዚህ እኔ አልተመረጥኩም ማለት ነው። ፎር ፈርዘር ፕሮሰስ ፎር ዘ ኤሌክትሮኒክ ዳይቨርሲቲ ቪዛ ፕሮግራም አዲስ። ስለዚህ የኔን ኦልሬዲ ያውቀናል ማለት ነው። አልተመረጠም። ያው እንግዲህ ሎተሪ ነው። ሎተሪ የእድል ጉዳይ ነው እና ወደ ኋላ ተመልሰን ቼክ ማድረግ እንችላለን ማለት ነው። በአጋጣሚ ደግሞ የኮንፊርሜሽን የጠፋባችሁ ደግሞ ካላችሁ ኮንፊርሜሽን ነምበር የጠፋባችሁ ሰዎች ካላችሁ ምንድን ነው የምታደርጉት? እዚህ ቼክ ስታተስ ላይ ትመጣላችሁ። ሊንኩን ነክታችሁ ወደ ውስጥ እንደገባችሁ ቼክ ስታተስ ትሉታላችሁ። ግን እዚህ ጋር መታችሁ ኮንቲኒው ካላችሁት በኋላ ኢንኬዝ ኮንፊርሜሽን ነምበራችሁን አታችሁ ከሆነ አሚን ጠፍቶባችሁ እንኳን ቢሆን እንዴት ሪጌን እንደምታደርጉ ላሳያችሁ። እዚች ጋር ኮንፊርሜሽን ነምበር ከምትለዋ ታች ላይ ፎርጎት ኮንፊርሜሽን ነምበር የሚል አለ። ደን እሷ ላይ ክሊክ ታደርጋላችሁ። ምንም አይነት የምትሞሉት ነገር የለም እዚህ ጋር ጀስት ፎርጌት ኮንፊርሜሽን ነምበር የሚለውን አንዴ ክሊክ ታደርጉና ወደዚህ ፔጅ ይዟችሁ ይመጣል ማለት ነው።
የትኛውን ዳይቨርሲቲ ቪዛ ፕሮግራም ቼክ እንደምታደርጉ እዚህ ጋር ትመጡ። ያው 2026 ነው። ግን ትመርጡለትና ዓመተ ምህረቱን እዚህ ጋር ትመርጡለትና ከዛ በኋላ ዲቪውን ስትሞሉ የነበረው ሙሉ ኢንፎርሜሽን እዚህ ጋር ታስገቡለታላችሁ። ላስት ኔም የአያታችሁን ስም፣ ሁለተኛ ላይ የራሳችሁን ስም ፈርስት ኔም፣ ሚድል ኔም ደግሞ የአባታችሁን ስም እዚህ ጋር ታስገቡለትና እዚች ጋር የተወለዳችሁበትን እዛ ዲቪውን ስትሞሉ ያስገባችሁት ኢንፎርሜሽን ነው። ከተሳሳታችሁ ኮንፊርሜሽን ነምበር ያመጣላችሁ። ወሩን እዚህ ጋር ትሞላላችሁ፣ ቀኑን እዚህ ጋር ግን ዓመተ ምህረቱን ደግሞ እዚች ጋር ታስገቡና ፕላስ የዛኔ ዲቪውን ስትሞሉ ያስገባችሁት ኢሜይል ካለ ደግሞ ኢሜይሉን እዚህ ጋር ታስገቡና አውተንቲኬሽን ፋይናሊ 5ኛ ላይ አውተንቲኬሽን እችኛዋን ኮድ እዚህ ጋር ታስገቡና ሰሚት ትሉታላችሁ። በቀጥታ ወደ ኢሜይላችሁ ይላክላችኋል ማለት ነው። ኮንፊርሜሽን ነምበራችሁ በኢሜይላችሁ ይላካል። ከዛ ትወስዱና ከዛ አውጥታችሁ እንደገና ያንን ቅድም ባየነው መንገድ እዚች ጋር ኮንፊርሜሽን ነምበራችሁን አስገብታችሁ ላስት ኔም ታስገቡና ይር ኦፍ በርዝ እዚህ ጋር አስገብታችሁ ይሄን አውተንቲኬሽን አስገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ስለዚህ በእንደዚህ አይነት መንገድ ቼክ ማድረግ ትችላላችሁ ማለት ነው። ሌላ አንድ ቼክ እናድርግ። እንደምታዩት ሁለተኛውንም ቼክ አድርገናል። በዛ መሰረት እንግዲህ ቤዝድ ኦን ዘ ኢንፎርሜሽን ፕሮቫይደድ ዘ ኢንተሪ ሃዝ ናት ቢን ሴሌክትድ ይላልና ስለዚህ እስካሁን ድረስ ቼክ ያደረግነው አልተመረጠም ማለት ነው። እና በዚህ መሰረት ነው ዲቪያችሁን ቼክ የምታደርጉት ማለት ነው። ሞልታችሁ እየጠበቃችሁ ላላችሁ እስካሁን ድረስ ቼክ ላላደረጋችሁ መልካም እድል እላለሁ። ሰላም